ስልክና ኢንተርኔት እጃችሁ ላይ ካለ ምንም አይነት ስራ መስራት ትችላላችሁ ማለት ነውና ዛሬ በስልካችሁ ብቻ የመጀመር የምትችሉትን 5 የኦንላይን ቢዝነሶችን አሳያችኋለሁ። ግን አምስቱንም መስሩት በስልክ ነው። በስልክ ሆኖ ግን ትንሽ ጊዜ ሊፈጅባችሁ ይችላል። ግን እናንተ በኮርስ ተምራችሁ መስራት ትችላላችሁ። ክላይንት ፈልጋችሁ መስራት ትችላላችሁና አሁን ወደ ፓርቱ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ቴዎድሮስ እባላለሁ። ቁም ነገር አዘል ለማየት የምትመጡ ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግን ገብታችሁ ዩቲዩብ ላይ ሰርች ስታደርጉ ፉል ኮርስ ብላችሁ ብዙ ፉል ኮርሶች ስላሉ ፎርስ ኮርሶችን አይታችሁ እናንተ ፕራክቲስ አድርጋችሁ ፕሮ ኤዲተር ሆናችሁ ቤዚክ ቱ ፕሮ ኤዲተር ሆናችሁ እናንተ ክላይንት አግኝታችሁ በወር እስከ 50,000 መስራት ትችላላችሁ ማለት ነው። እሱም መሰሩት በስልክ ነው እና በስልክ ምን አይነት ሶፍትዌሮች ያስፈልጉናል ቪዲዮ ኤዲቲንግ ለመስራት ካላችሁ ካፕካት አለ፣ ቪኤን፣ ላይት ሞሽን እና ሞሽን ኒንጃ አለላችሁ። በሱ መስራት ትችላላችሁ። በእነሱን ተጠቅማችሁ እነሱን ማስተር አድርጋችሁ መጀመሪያ ቱሎችን ማስተር ማድረግ አለባችሁ። ካፕካት ላይ የሚሰሩ ከሆነ ካፕካትን በደንብ በጣም ማወቅ ውስጡን በጣም ማወቅ አለባችሁ። ካፕካት ላይ ብዙ ፊቸሮች ስላሉ ካፕካትን ቅርብ ትለምዱታላችሁ ብዬ አስባለሁ። እሱ ትንሽ ቀላል ነው። ቤዚክ ፓርቱ ቀላል ስለሆነ ትንሽ ቀላል ነው እሱ እና ከባዱ ላይት ሞሽን ይባላል። ላይት ሞሽን በ3ዲ አኒሜሽኖችን የሚሰሩበት 3ዲ ቴክስቶችን የሚጽፉበት እና ቅርብ የሆኑና ታሪክ የሚገልጹት 3ዲ የሆኑ ነገሮችን እና ሞሽኖችን የሚሰሩበት ቦታ ነውና እሱ ትንሽ አድቫንስ ላልሆናችሁ ትንሽ ሊከብዳችሁ ይችላል። ግን እሱንም ቢሰሩ እሱንም ላይት ሞሽንን ብትማሩ ጥሩ ፕሮ ኤዲተር መሆን ትችላላችሁ። አሁን ወደ ሞሽን ኒንጃ ሲናል ሞሽን ኒንጃ የምንለው ሞሽን ግራፊክስ የሚሰሩ ከሆነ ቪዲዮ ኤዲቲንግ ላይ ሞሽን ግራፊክስ ማስገባት የምትፈልጉ ከሆነ ሞሽን ግራፊክስ እሱ በሞሽን ኒንጃ መጠቀም ትችላላችሁ ማለት ነውና ኢንሹትም በጣም ጥሩ ነው። እስከ 4K ማድረግ ከፈለጋችሁ ቪዲዮችን ወደ 4K እንድታስገቡ ያግዛችኋል ማለት ነው። አሁን ይሄንን ቪዲዮ 4K ማድረግ ከፈለጋችሁ እናንተ ወደ 4K ኤዲት አድርጋችሁ በኢንሹት ማድረግ ትችላላችሁና አሁን ቀጥታ ወደ ሁለተኛ እንል። ሁለተኛ የምንለው ግራፊክስ ዲዛይን ነው። ግራፊክስ ዲዛይን ለመስራት የሚያስፈልጋችሁ ነገር እናንተ ቱሎችን ማስተር ማድረግ ነው። አሁንም ቱሎችን ማስተር እንዴት አድርገን እናደርጋለን ካላችሁ ቱሎችን ግራፊክስ ዲዛይን በስልክ የሚሰሩ ከሆነ የሚያስፈልጋችሁ ፒክስል ላብ ይባላል። ፒክስል ላብ እና ፒክስአርት እና ላይትሩም ፒክስል ላብ ለምን ያስፈልገናል ካላችሁ የተለያዩ ሎጎችን የተለያዩ ግራፊክሶችን እንዲሰሩ ያግዛቸዋል ማለት ነውና ላይትሩም ከለር እንዲጨምሩ እሱ ላይ ከለር አርጋችሁ እናንተ ኤክስፖዠሩን ከለሩን በጣም ኖይዝ ካንስሌሽን በጣም ጥሩ አርጋችሁ እንዲሰሩ ያግዛችኋልና እሱን ብትጠቀሙ ጥሩ ግራፊክስ ዲዛይን መሆን ትችላላችሁ ማለት ነውና ግራፊክስ ዲዛይን መማር የምትፈልጉ ዩቲዩብ ላይ ሰርች ካደረጋችሁ ብዙ ቪዲዮዎች አሉ ፉል ኮርስ የተሰሩና በፒክስል ላብ እንዴት መስራት እንደምትችሉ እሱን ዩቲዩብ ላይ እናንተ ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። ፒክስል ላብ ላይ ምን እንሰራለን ካላችሁ ዩቲዩብ ታምኔል መስራት ትችላላችሁ። ዩቲዩብ ታምኔል ማለት ግራፊክስ ዲዛይን ነው። በሌላ አነጋገር ግራፊክስ ዲዛይን መስራት፣ ሎጎ ዲዛይን መስራት ሊሆን ይችላል። ምርጥ የሆኑ ታምኔሎችን ማድረግ ትችላላችሁ። በፒክስአርት መስራት ትችላላችሁ ማለት ነውና በጣም ጥሩ አድርጋችሁ ከሰራችሁ ጥሩ ክላይንት አግኝታችሁ እናንተም ጥሩ ገቢ ታገኛላችሁ በየወሩ ማለት ነው። በግራፊክስ ዲዛይን በወር እስከ 40 እስከ 30 እስከ 40,000 ማግኘት ትችላላችሁና በጣም እሱ ላይ ትኩረት አድርጋችሁ ቢሰሩ አሪፍ ነው ማለት ነውና አሁን ወደ ሶስተኛ የምንለው ፌስቡክ አድ ወር ፌስቡክ አድቨርታይዘር መሆን ነው። ፌስቡክ አድቨርታይዘር እናንተ ክላይንት ፈልጋችሁ ፌስቡክ አድ እንሰራለን ምናምን ሎካል ያሉ ክላይንቶችን ወር የስልክ ሱቆችን ፈልጋችሁ እናንተ እንደዛ ግራፊክስ ኦር ቪዲዮ ኤዲት አድርጋችሁ እናንተ ሹት ራሳችሁ አድርጋችሁ ቪዲዮ ኤዲት አድርጋችሁ ፌስቡክ አድቨርታይዝ መስራት። ፌስቡክ አድቨርታይዝ ማለት
አማርኛ ስንተርጉመው የፌስቡክ ማስታወቂያ ማለት ነው። የፌስቡክ ማስታወቂያ እንዴት እንሰራለን ካላችሁ ዩቲዩብ ላይ ሰርች ስታደርጉ አታጡም። ብዙ ፌስቡክ አድቨርታይዝ የሰሩ ልጆች አሉ ለቢግነሮች ብላችሁ ሰርች ስታደርጉ እና ብዙ ስላሉ እናንተ መስራት ትችላላችሁ። እና እሱን እንዴት አድርገን እንሰራለን ካላችሁ መጀመሪያ ፌስቡክ አካውንት ያስፈልጋችኋል ማለት ነው። 5 ዓመት 4 ዓመት ያለውና እሱንም ብትጠቀሙ እናንተ ጥሩ የሆነ የፌስቡክ አድቨርታይዘር ሆን ትችላላችሁ። ምንም አያግታችሁም ማለት ነውና እሱንም በቅርብ ትማራላችሁ። በቅርብ ተምራችሁ እናንተ ስራ መያዝ ትችላላችሁ። ክላይንት ጋር አነጋግራችሁ ክላይንትን ቴሌግራም ማግኘት ትችላላችሁ። ከቴሌግራም ላይ እንደዚህ ነኝ ቻናል ራሳችሁን ከፍታችሁ ግራፊክስ ዲዛይን ነኝ ካላችሁ ክላይንት አንድ ክላይንት እየፈለገ ያለው ጋገኛችሁ ይቀጥርላችሁ ይችላል። አሁን ዶንክቲዩብ ቪዲዮ ኤዲተር እየፈለገ ነው። ቪዲዮ ኤዲተር ማለት በጣም ፕሮፐር ቪዲዮ ኤዲተር የሆነውን አጥቷል፣ ሰው የለም። እናንተ ጥሩ ፕሮፖዛል አስገብታችሁ ቪዲዮ ኤዲተር ነኝ ኦር ግራፊክስ ዲዛይነር ወይ ፌስቡክ አድቨርታይዘር ነኝ ካላችሁ ስራ አታጡምና እሱ ላይም ፎከስ አድርጋችሁ እንዲሰሩ ይላችኋለሁ። አሁን ወደ አራተኛ ስንሄድ አራተኛ ሶሻል ሚዲያ ማርኬቲንግ ይባላል። ይሄ ሁሉም ሰው ሶሻል ሚዲያ ማርኬቲንግ ብለዋል፣ ግን ኮንሰፕቱ ዋና ኮንሰፕት 3 ላይ ነው አለ። 3 ላይ ማለት አንደኛ ሶሻል ሚዲያ ማርኬቲንግ ላይ የሚሰሩት ሰርች ኢንጂን ኦፕቲማይዜሽን ነው። ለአንድ ዌብሳይት ሰርች ኢንጂን ኦፕቲማይዜሽን ያለው ቁጥር ወርዶችን ተጠቅማችሁ ዌብሳይት ሰርች ሲደረግ ቅድሚያ እንዲመጣ ማድረግ ነው እናንተ ችሎታ ማለት ነውና፣ ሁለተኛ የፖስት ስኬጁል ማስያዝ። ዛሬ ቀን 11 ሰዓት ላይ ፖስት የሚታረግ ከሆነ ነገም 11 ሰዓት ላይ ፖስት ማድረግ ነው አለባችሁና ኮንሲስታንት ሆናችሁ ፖስት ማድረግ አለባችሁ። ሶስተኛ ምንለው የሪቪው ማድረግ እሱን ምን አይነት ሰው ያየ ነው፣ ምን አይነት ፕሮዳክት በብዙ እየተሸጠ ነው እያላችሁ እናንተ ብዙ እንደ 3 አይነት ላይ አትኩራችሁ ከሰራችሁ በቅርብ ውጤታማ ትሆናላችሁ ማለት ነው። እሱን እንዴት እንማራለን ካላችሁ ዩቲዩብ ላይ ሰርች አድርጋችሁ አሁንም ሶሻል ሚዲያ ማርኬቲንግ ካላችሁ ብዙ ቪዲዮዎች አሉና እሱንም ብትማሩ በቅርብ ተምራችሁ በዚህ ክረምት ትጨርሳላችሁ ማለት ነው። እንዴት እንደሚሰሩና ጥሩ ክላይንት ካገኛችሁ እሱም በወር 70 እስከ 100 ሺህ ታገኙበታላችሁ። እሱ በጣም ወሳኝ ነገር ስለሆነ እሱን ብትማሩ እኔ ሪኮማንድ አደርጋችኋለሁ ማለት ነውና ሶሻል ሚዲያ ማርኬቲንግ ማለት በጣም ለመስራት የሚፈልግ ሰው ምርጥ የሆነው የቀረበ የስራ ዘርፍ ነውና እናንተ እሱ ላይ ፎከስ አድርጋችሁ ቢሰሩ በቀን እስከ 5000 መስራት ይችላላችሁ ማለት ነው። ፕሮዳክት ብቻ እየሸጣችሁ ማለት ነውና በጣም ቅርብ ሆነና በጣም በቅርብ መስራት የምትችሉትን እናንተ በቤታችሁ ሆናችሁ ተቀምጣችሁ የሚሰሩት ቪዲዮ ወር ኮንቴንት ክሬት አድርጋችሁ ራሳችሁ ማስያዝና ማለት ነው። እሱን ቦታ ማስያዝ ነው። ዌብሳይት ኦር ቲክቶክ አካውንት ወይ ዩቲዩብ አካውንት ሊሆን ይችላልና እሱን ለክላይንታችሁ ቦታ ማስያዝ ሊሆን ይችላል። አሁን ወደ 5ኛ ስንሄድ 5ኛ ኮንቴንት ክሪኤሽን ይባላል። ኮንቴንት ክሪኤሽን ሁሉም ሰው ኮንቴንት ክሪኤሽን ሆኗል ማለት ይቻላል። እድሜ ለቲክቶክ እና ሁሉም ሰው ኮንቴንት ክሪኤት ሲያደርግ ኮንቴንት ክሪኤት ማለት እንደኔ ተቀምጣችሁ ለሰዎች የሚታቁትን ስኪል ማስተማር ኦር ለማዝናናት ሊሆን ይችላል። ኮንቴንት ክሪኤሽን ላይ እንዴት አይዲያ እንደምታገኙ ቪዲዮ ሰርቼ ነበር ትላንትና፣ እሱን ገብታችሁ ማየት ትችላላችሁ። ኮንቴንት ክሪኤሽን ላይ ብዙ አሉ። ስለ ቴክኖሎጂ መስራት ትችላላችሁ። ስለ ኤዱኬሽናል ኮንቴንት፣ ስለ ኢንተርቴይንመንት መስራት ትችላላችሁ። ስለ ሞቲቬሽን፣ ስለ ፕራንክ እናንተ መስራት እንችላለን ብላችሁ የምታስቡትን ነገር ሁሉ መስራት ትችላላችሁ ማለት ነው። ዩቲዩብ ላይ ኦር ቲክቶክ፣ ፌስቡክ ማለት አሁን ኢንስታግራም ምርጥ አርጋችሁ ኤዲት ካደረጋችሁ በቅርቡ ውጤታማ ትሆናላችሁ ማለት ነው። ዩቲዩብ ላይ አሁንም ሌላ የሚሰሩት ነገር ካለ ዩቲዩብ ሾፕ ነው። ዩቲዩብ ላይ እቃዎችን መሸጥ ትችላላችሁ እናንተ ፐርሰናል ብራንዲንጋችሁ ከገነባችሁ ማለት ነው። ዩቲዩብ ላይ እንዴት አድርገን እንሸጣለን ካላችሁ ፌስቡክ ሾፕ ኦር ፌስቡክ ማርኬቲንግ ነው አለ። ፌስቡክ ላይ ማርኬት ፕሌስ አለ፣ ዩቲዩብ ላይ ማርኬት ፕሌስ አለ፣ ቲክቶክ ሾፕም አሁን ተጀምሯል ማለት ነውና እነሱ ላይ እናንተ ፎከስ አድርጋችሁ ከሰራችሁ በቅርቡ ውጤታማ ትሆናላችሁ ማለት ነው። እና እሱን ፌስቡክ ላይ ተምራችሁ ከጨረሳችሁ ስራ መያዝ እና በጣም ሀብታም መሆን ትችላላችሁ ማለት ነውና ኮንቴንት ክሪኤሽንን አሁን ጀምሮ ዩቲዩብ መስራት ጀምሮ ተስፋ እንዳትቆርጡ። ወይ ቪው የለም መጀመሪያ ሳምንት ወር መጀመሪያ ወር ቪው አታገኙም። ቪው የሚባል ነገር የለም ዩቲዩብ ላይ እና እናንተ እስከ 10 እስከ 50 ቪዲዮ ተስፋ ሳትቆርጡ ሲጭኑ
እዛኔ ቫልዩ ታገኛላችሁ ማለት ነውና እናንተ ተስፋ ሳትቆርጡ ቪዲዮአችሁን መስራት ቀጥሉላችኋለሁ። አሁንም እነዚህ ላይ ፎከስ አድርጋችሁ ከሰራችሁ እናንተ ውጤታማ ትሆናላችሁ ማለት ነውና አሁን ለዚህ ቻናልም አዲስ ከሆናችሁ እስካሁን ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉኝ። ልሄድ ነውና በሌላ ቪዲዮ እስክንገናኝ እስከዛ ቻው።